ማኅበረ ቅዱሳን የውስጣዊ ሰው ንጽሕና። አቡነ ሽኖዳ ሳልሳዊ። ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሆንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሆንላችሁ። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 3 እስከ 4። እኛ ይህን ርዕሰ ጉዳይ በአጠቃላይ ለሰዎች ሁሉ ተግባራዊ ብናደርገውም ቅዱስ ጴጥሮስ በዚህ ጥቅስ ላይ የሚናገረው ስለ ሴቶች ሚስቶች ነው። እነርሱ ከወንዶች ይልቅ ለውበታቸው ይጨነቃሉና። ስለ ንጽሕና ስንናገር ንጽሕና ከሴሰኛ ድርጊቶች ወይም ሐሳቦች ንጹሕ መሆን አለበት ብለን መመልከት ብቻ የለብንም። ንጽሕና ውስጣዊ ሕይወታችንን የተሰወረውን የልብ ሰው መንካት አለበት። ቅዱስ ጳውሎስ የተናገረው ስለ ውስጣዊ ልብ ወይም ስለ ውስጣዊ ሰው ነው። ንጽሕና ማለት በውጫዊ ጌጣጌጦች መዋጥ ማለት አይደለም፣ ውስጣዊ ሕይወታችንን መመልከት እንጂ። የኛ ችግር ውስጣዊ ሕይወታችንን እውነተኛ ወይም ተግባራዊ ሕይወት አድርገን አለመመልከታችን ነው። እኛ የምንፈልገው ልንመለከታቸውና ልንዳስሳቸው የምንችላቸውን ውጫዊ ነገሮች ነው። ይሁን እንጂ ሰው ማለት ተራ አካል ሥጋ ማለት አይደለም። ለሰው እኛ በሞት ካልሆን በስተቀር በምንም አይነት መንገድ ልንለያያቸው የማንችላቸው ሥጋና ነፍስ አሉት። ከሞት በኋላ ቢሆንም እንኳ ሥጋና ነፍስ በድጋሚ ይገናኛሉ። አንደኛው ለፍርድ፣ ሌላኛው ደግሞ ለዘላለም ሕይወት ይገናኛሉ። ስለሆነም ንጹሕ ልብ ለመያዝና ውስጣዊ ሰዎችን ለመጠበቅ ጥንቁቆች መሆን ይገባናል። እኛ ለውጫዊ ሰው ብቻ ትኩረት የምንሰጥ ከሆን ንጹሕ አለመሆን ለእኛ ቀላል ነገር ነው። ምክንያቱም እኛ በተለይ የምንሆነው ጊዜያዊ በሆነ ነገር ላይ ብቻ ነውና። ለውስጣዊ ሕይወታችን የምንተጋ ከሆን በንጽሕና መኖር ቀላል ነገር ነው። ለውስጣዊ ሰው በምንሰጠው ትኩረት አማካኝነት የምንወድሰው ሟች ፍጥረታት ብቻ አለመሆናችንን፣ ነፍሳችን ሕያው የማትሞት መሆኗንም ጭምር እንጂ። አንዳንድ የቤተ ክርስቲያን አባቶች 3 የሞት አይነቶች እንዳሉ ይናገራሉ። አንደኛው ለኃጢአት የሚሞት ሞት፣ ሁለተኛው ለእግዚአብሔር የሚሞት ሞት፣ ሦስተኛው የሥጋ ሞት። ነፍስ አትሞትም። እርሷ ስለ ዘላለም ሕይወት ወይም ስለ ዘላለም ቅጣት ለዘላለም ትኖራለችና። ነፍስ የሕይወቷ አስጊ ከሆነው ከእግዚአብሔር ጋር የምትለያይ ከሆነ በቅጣት ትኖራለች። እኛ ነፍሶቻችንን የምናከብርና ከፍ ከፍ የምናደርግ ከሆን ሥጋዊ ፍላጎቶቻችንን መተው ቀላል ነገር ነው። ምክንያቱም ነፍሶቻችን ምንም ያክል ውድ እንደሆኑ እናደንቃለንና። መድኃኒታችን ኢየሱስ ክርስቶስ እነሆ የእግዚአብሔር መንግሥት ከመካከላችሁ ናትና ብሎናል። አይሁድ ይሹት የነበረው ምድራዊውን መንግሥት ነበር። ክርስቶስ በልባችን ውስጥ የገባው ግን ዘላለማዊ መንግሥት ይዞ ነው። ስለሆነም ንጹሐን ለመሆን ከፈለጋችሁ ውስጣዊ ሰዋችሁን በመመልከት ለነፍሳችሁ ደህንነት ጥንቃቄ አድርጉ። የንጉሥ ቫሌንቲዮስ ልጆች የነበሩት 2 ቅዱሳን ማክሲሞስና ዶማዲዮስ በተለይ የነበሩት ለውስጣዊ ሰዋቸው ነበር። እነርሱ በግብጽ በረሃ ውስጥ በሚገኝ በዓት ውስጥ ለመኖር ሲሉ የነበራቸውን ከፍተኛ ስልጣን ትተው ወጥተው ነበር። አንድ ሰው በአባታቸው ቤተ መንግሥት ውስጥ ትተውት ስለወጡት ሕይወት ቢያወራቸው እኛ አሁን በዓለም ውስጥ ከሚገኙ ሰዎች ሁሉ እጅግ ደስተኞች ሰዎች ነን ብለው ይመልሱለት ነበር።
ስለሆነም ወደ ልባችሁ ውስጥ ተመልክታችሁ ለውስጣዊ ሰዋችሁ በእውነት የምታገለግሉ ከሆናችሁ ሕይወታችሁን በእግዚአብሔር እጆች ላይ የምትጥሉና በልባችሁ ውስጥ ላለው ለመንፈስ ቅዱስ ሥራ ምላሽ የምትሰጡ ከሆናችሁ በዓለም ውስጥ እጅግ ደስተኞች ሰዎች ትሆናላችሁ። ጉዳዩ ይህ ከሆነ በማንኛውም ሥጋዊ ምኞት ወይም ርኩሰት ፈጽሞ ልትሸነፉ አትችሉም። ስለዚህ ንጽሕናን በሕይወታችሁ ውስጥ በሚገኙት በሁሉም ሁኔታዎች ላይ ተግባራዊ ታደርጉታላችሁ። እዚህ ላይ አንድ ምሳሌ ልንገራችሁ። አንድ የፍልስፍና ዶክትሬት ማዕረጉን ለመቀበል የሚያስችለውን ስራውን በፕሮፌሰሮች በተማሪዎችና በጓደኞቹ ፊት ለማቅረብ የሚሄድ ተማሪ በአንድ የመኪና አሽከርካሪ ሊሰደብ ይችላል። ይህ ስድብ እርሱን የሚጎዳው ይመስላችኋልን? እርሱ ስድቡን ይቀበላል ወይም ስድቡን ከምንም አይቆጥረውም። ምክንያቱም የእርሱ ትኩረት ያለው ሊቀበለው ባለው የብቃት ዲግሪ ላይ ብቻ ነው። ከዚህ በተመሳሳይ የእግዚአብሔር ልጆች ሆናችሁ አንድ ሰው ከሰደባችሁ ያለኝ ውድ ጊዜ በዚህ ችግር ላይ ባትሌ ለመሆን አይበቃኝም በሉት። የእናንተ ትኩረት በልባችሁ ውስጥ ባለችው በእግዚአብሔር መንግሥት ላይ ነውና። ሐዋርያው ቅዱስ ጳውሎስ በውስጣዊ መንግሥት እንድንሳብ ይፈልጋል። ስለሆነም ጊዜን ሊያካክስ በማይችል ተራ ክርክር ውስጥ እንዳንገባ ጠይቀናል። ይህንም በማድረግ ዋዛ ፈዛዛ አንናገርምና ኤፌሶን 4 ከቁጥር 29። አንድ ሰው ለተዘነዘሩበት ዋጋ ቢስ ቃላት በሙሉ ምላሽ በመስጠት ራሱን ባትሌ የሚያደርግ ከሆነ የውስጣዊ ሕይወቱን ወይም ሕይወቷን ውድነት አልተመለከተም ወይም አልተመለከተችም ማለት ነው። ቅዱስ ጳውሎስ የሚሰጠን የተሰወረ የልብ ሰው የሚለውን ቁልፍ ቃል ነው። በውስጣዊ ሰዋችን ክብር ላይ ባንክሮ መቆየታችን የሚረዳን ንጽሕናን በጠበበ ትርጉሙ ማለትም ከሥጋዊ ፍላጎቶች በመከልከል ለመቆየት ብቻ ሳይሆን ከኃጢአቶች ሁሉ በንጽሕና መቆየት የሚለው በሰፊ ትርጉም ጭምር ነው። ለምሳሌ ለውስጣዊ ክብሩ ትኩረት የሚሰጥ አንድ አማኝ ሁለት ገጽታ ያለው ሰው መሆንን ይጠላል። ስለሆነም እንዲህ ይላል። ለምሳሌ ለውስጣዊ ክብሩ ትኩረት የሚሰጥ አንድ አማኝ ሁለት ገጽታ ያለው ሰው መሆንን ይጠላል። ስለሆነም እንዲህ ይላል። በሌሎች ሰዎች መጋለጥን አልፈራም፣ ህብረተሰቡንም አልፈራም፣ የገዛ ራሴን ሕሊናም አልፈራም። እኔ የምፈራው በልቤ ውስጥ የተገነባውን የእግዚአብሔርን መንግሥት ማፍረስ ነው። እኔ ራሴ የመንግሥተ ሰማይ አምሳል ሆኜ ሳለሁ ሌሎች ሰዎችን በጥዑም ቃላቶች የማታለለው እንዴት ነው? ዜግነታችሁ በመንግሥተ ሰማያት ውስጥ ከሆነ ዓለማዊ ችግሮች ለእናንተ ከንቱ ነው የሚሆኑባችሁ፣ ልባችሁ ወደ ሰማይ ከፍ ብሏልና። ስለሆነም እኛ ልባችንን ወደ ሰማይ ከፍ የምናደርግበት የንጽሕና ቁልፍ ይህ ነው። ቅዱስ እንጦንስ ይህን አስመልክቶ ሲናገር እንዲህ ብሏል። ልባችሁ ወደ ሰማይ ከፍ ካለ የሰውነታችሁ ብልቶች ሁሉ ወደ ሰማይ ከፍ ይላሉ ይላል። ልክ እንደዚሁ ታላቁ ቅዱስ እንጦንስ በዓለም ውስጥ ያሉትን ነገሮች ሁሉ በመዘንጋት ትኩረቱን በልቡ ውስጥ ባለችው በእግዚአብሔር መንግሥት ላይ አድርጎ ነበር። ስለሆነም በሕይወቱ አማካኝነት መናፍቃንን ወደ ቤተ ክርስቲያን ለመመለስ ችሎ ነበር። እነርሱም ለውስጣዊ ሰው ትኩረት እንደሰጠ ተመልክተዋልና።